ገቢውን በምን ማሳደግ ይፈልጋሉ? እኛ አማራጭ አቅርበንሎታል። ይህን ፉል ፊኒሽድ ወይም ጥንቅቅ ብሎ ያለቀ አፓርትመንት አሁኑ ገዝተው አሁኑ ማከራየት መጀመር ይችላሉ ማለት ነው። ቤቱን አብረን እናያለን ማለት ነው። ይህ አፓርትመንት በፍሎር 5 ቤቶች ያሉት ሲሆን ከባለ 1 መኝታ እስከ ባለ 3 መኝታ ነው። ጥንቅቅ ብሎ ያለቀ ፉል ፊኒሽድ አፓርትመንት ነው። እንደገዙ ቁልፉን ተረክበው መኖር የሚችሉት ወይም እናከራየው ቢሉ እስከ 80 ሺህ ብር አከራይተው የወር ገቢውን ማሳደግ የሚችሉበት አፓርትመንት ነው። አፓርትመንቱን አብረን እንየው። ይሄኛው 187 ካሬ አማራጭ ያለው አፓርትመንት ነው። እንደምታዩት ሰፊ ወይም ለቀቅ ያለ ሳሎን ያለው ነው። እዚህ አፓርትመንት ላይ ዲሽ መግጠም አይጠበቅባችሁም። ለምን? የራሱ ሪል ስቴቱ ዲሽ ገጥሞ ኦልሬዲ በየክፍሎቹ ኮንታክት ያደረጋቸው የዲሽ መስመሮች አሉት። ሁሉም ነገር የዲ ነው። የሚያምር ቪው ነው ያለው። ይሄ አፓርትመንት ባለ 3 መኝታ ነው። እስከ 80 ሺህ አከራይተው መኖር የሚችሉት ወይም የወር ገቢውን ማሳደግ ይችላሉ ማለት ነው። ኢንተርኮም ሲስተም የተገጠመለት ነው። ወይም የቴሌፎን ሲስተም እና ኢንተርኮም ማለት አሁን ላይ ዘመኑን የዋጀ ኢንተርኮም ሲስተም ተገጥሞለት ራሱ ያላይል የሴኩሪቲ ነገሮችን ለመፍታት ሲባል ኢንተርኮም ሲስተም የተገጠመለት አፓርትመንት ነው። እንደምታዩት ክሎዝድ ኪችን ያለው ነው። ክሎዝድ ኪችን ያለው ሆኖ ሳከር የተገጠመለት ነው። ይሄ ሳከር ዘመናዊ ሳከር ተገጥሞለታል ማለት ነው። ይሄ ሳከር ኖርማል ሽታ እንዳይፈጥር ሲባል ሳከር ተገጥሞለታል ማለት ነው። ይሄኛው አንደኛው መኝታ ቤታችን ነው። የልጆች መኝታ ቤት ነው። ኦልሬዲ ቁም ሳጥኑ ተገጥሞለታል። ሁሉም ነገር ሬዲ ነው። እንደምታዩት ምንም የቀረው ነገር የሚባል ነገር የለም። ስለዚህ ይሄኛው አንዱ የልጆች መኝታ ቤት ነው ማለት ነው። እዚህ ጋር ኮመን ባዝ ይኖረናል። ኮመን ባዝ ኖርማል ኮመን ባዝ አለ። እዚህ ጋር የገንዳ ማስቀመጫ ወይም ራሱን ችሎ የሻወር መውሰጃ ቦታ ያለው ነው። እዚህ ጋርም ይሄን የመሰለ ቪው የሚያምር ቪው አለው ማለት ነው። ሌላው የእንግዳ መኝታ ቤት ነው። የእንግዳ መኝታ ቤት ነው። እዚህ ጋር ራሱን የቻለ ቪው አለ። ይሄ የእንግዳ ማረፊያ ራሱን ችሎ ባዝ አለው። እዚህ ጋር ራሱን ችሎ ባዝ ያለው ሲሆን ይሄም ራሱን ችሎ የገንዳ ማስቀመጫ ቦታ ስፔስ ያለው እንግዳ ቢፈልግ መጠቀም የሚችለው የእንግዶች ማረፊያ ተብሎ የተዘጋጀው ሁለተኛው መኝታ ቤት ነው ማለት ነው። ሶስተኛው መኝታ ቤት ማስተር ቤድሩም ነው። ማስተር ቤድሩም ማለት ለቀቅ ያለ ከሁለት በላይ እና ከዛ በላይ አልጋ ማዘርጋት